construct frequency distribution. So the first term that we are going to see is class limit. Second one is class boundary and midpoint and class mark. What's class mark? What's number of class mean? What does we mean by class width? What do we mean by class interval or cumulative frequency? ከዚህ በተጨማሪ relative frequency የምንላቸው ምንድን ናቸው የሚለውን የምናይ ይሆናል ማለት ነው። Okay. Here ቲዮሪዎች መጀመሪያ ስለምናይ እነዚህን ቲዮሪ ስለምናይ መጀመሪያ እነዚህን ምሳሌዎች በመስራት ብናይ የተሻለ ስለሚሆን እነዚህ ምሳሌዎች አዘጋጅቻለሁ ማለት ነው። So let's see. Class limits are numbers that separate one class from the other. Class limits የሚባሉ ምንድናቸው? አንደኛውን ክላስ ከሌላው ክላስ የሚለዩ ቁጥሮች ናቸው ማለት ነው። ስለዚህ ሎወር እና አፐር የሚባል ክላስ ሊሚት አለ ማለት ነው። ሎወር ክላስ ሊሚት የሚባለው ለምሳሌ ከ2 እስከ 4 የሚለው ይሄ አንድ ክላስ ነው። ስለዚህ 2 ሎወር ሊሚት ነው፣ 4 ምንድነው ማለት ነው? አፐር ሊሚት ነው ማለት ነው። ሶ በተመሳሳይ በዚህ በኩል ያሉት በሙሉ እነዚህ 2 5 8 11 14 17 ምንድናቸው ማለት ነው? ሎወር ክላስ ሊሚት ይባላል። on the other hand በዚህ በኩል ያሉት 4 7 10 13 16 19 ደግሞ ምን ይባላሉ ማለት ነው? አፐር ክላስ ሊሚት ይባላሉ ማለት ነው። አፐር ክላስ ሊሚት ይባላሉ ማለት ነው። Well, having this, let's see also unit of measurement. Unit of measurement is the smallest difference between values. So it may be 0.1, 0.01, 0.001, and so on, and up to 1. It may be also 1. Here we have to keep that when is the value of u became 0.1 or 0.01 or 0.01 or 1. እዚህ ጋር ነው በደንብ ማየት ያለብን። ኮንስትራክት የምናደርገው ዳታ ወይም ደግሞ ግሩፕ ፍሪኩዌንሲ የምንሰራለት ዳታ ዲስክሬት ዳታ ከሆነ 1 2 3 4 5 ብሎ የሚቆጠር አይነት ካውንቲንግ ቫልዩ ከሆነ ዩ ስንት ነው ማለት ነው? 1 ይሆናል ማለት ነው። 1 ነገር ግን ዩ በዴሲማል የሚቀመጥ ከሆነ ለምሳሌ 4.5 5.7 እዚህ ጋር 5.7 7.1 ነው ማለት ነው። 1 1 1 1 1 1 ቢባል ማለት ነው ምንድነው ማለት ነው? ዩ 1 ዴሲማል ፕሌስ ስላለው ቁጥሩ ዩ ስንት ነው ማለት ነው? 0.1 ይሆናል ማለት ነው። or u may be 0.01. For instance 4.52 5.64 8.32 and so on ብትባሉ ስንት ዴሲማል ፕሌስ አለው? 2 ዴሲማል ፕሌስ አለው። therefore u will be 0.01. 3 ዴሲማል ፕሌስ ደግሞ ካለው u ስንት ይሆናል ማለት ነው? 0.03. u 4 ዴሲማል ፕሌስ ከነጥብ በኋላ 4 ነምበሮች ካሉ u ስንት ይሆናል ማለት ነው? 0.0001 ይሆናል ማለት ነው። So it depends, the value of u depends on the number of decimals. So class boundary ማለት ደግሞ ከክላስ ሊሚት ተነስተን የምንሰራው ማለት ነው። ክላስ ባውንደሪ እንደተለመደው ሎወር ክላስ ሊሚት እና ሎወር ክላስ ባውንደሪ እና አፐር ክላስ ባውንደሪ ይባላሉ። ስለዚህ to construct the lower class boundary of a given class we have to subtract u over 2 from what? Lower class limit of the corresponding class. Again, to construct upper class boundary we have to add u over 2 or 0.5 times u from what?
corresponding upper class limit ማለት ለምሳሌ ሊድ ከዚህ ጋር ዩ ሰዓት ስንት ነው 1 ነው ያለው አሁን የኛ ዳታ ይሄ የምታዩት ዳታ ዴሲማል ፖይንት የለውም ዴሲማል ፕሌስ የለውም ስለዚህ በሆል ነምበር የተገለጸ በካውንቲንግ ነምበር ስለሆነ ወይም ካውንቴብል ነምበር ስለሆነ ዩስት ነው ማለት ነው አንድ ነው ማለት ነው 2 4 5 7 የሚል ዳታው ምንድነው ማለት ነው አንድ ነው ማለት ነው ምንድነው whole number የተገለጸ ነው ወይም countable number ነው ማለት ነው which is discrete in other word so discrete ደግሞ ከሆነ use ስንት ነው የሚሆነው 1 okay having this now let's build the class boundary so የመጀመሪያውን class boundary ለመስራት ምን እናደርጋለን ከcorresponding lower class limit u times 0.5 እናደርጋለን ምክንያቱም እዚህ ጋር u over 2 ማለት u ስንት ነው 1 ነው 1 over 2 ማለት ስንት ነው 0.5 0.5 times 1 ስንት ነው 0.5 ስለሚሆን ሁለት ሲቀነስ እንደምታዩት ይሄን አጥፋላችሁና ሁለት ሲቀነስ ምን እንደምናደርገው u over 2 ነው እዚህ ጋር u ስንት ነው 1 ነው በእኛ ስለዚህ 1 እንተካ 1 over 2 0.5 ማለት ነው 0.5 2 minus 0.5 1.5 ማለት 1.5 again to construct to find the upper class boundary we have to add u over 2 from what the upper class limit of the corresponding class ማለት የዚህ ክላስ ማለት ስለዚህ ምን እናደርጋለን 4 ሲደመር u over 2 u ስንት ነው 1 1 over 2 0.5 4 ሲደመር 0.5 4.5 ማለት በዚህ መልኩ ሁሉ ይሰራል በዚህ መልኩ ሁሉ ይሰራል ማለት ነው ኦኬ ግን ደግሞ አንድ ጊዜ የመጀመሪያው ይሄን ካገኛችሁ በኋላ በተመሳሳይ ሁሉ እንዲያደርጉ ከመደመር ክላስ ኢንተርቫሉን ብቻ በመጨመር ክላስ ባውንደሪውን ቶሎ መስራት እንችላለን ለምሳሌ የዚህ ክላስ የዚህ ግሩፕ ፍሪኩዌንሲ ክላስ ኢንተርቫሉ ስንት ነው 3 ነው 5 ሲቀነስ 2 3 ነው ስለዚህ ምን እናደርጋለን 3 በመጨመር የአፐሩንም የሎወሩንም መስራት ይችላል ስለዚህ መጀመሪያ የሎወሩን መስራት 1.5 plus 3 4.5 again plus 3 7.5 again plus 3 10.5 again plus 3 13.5 again plus 3 60.5 ማለት ነው አሁንም እንዴት ስለዚህ የአፐሩን እንስራለት የአፐሩን ስንሰራ ምንድነው እናደርገው አሁንም 4.5 plus 3 7.5 አሁንም plus 3 10.5 አሁንም plus 3 13.5 አሁንም plus 3 60.5 አሁንም plus 3 90.5 this is what you call class boundary ማለት ነው ራሱን ይቻለ ምሳሌ እናያለን ግን ዴፊኒሽኑን በቁጥር በምሳሌ ባረጋው የበለጠ ግልጽ ይሆናል ብዬ ስላሰብኩ ነው ዘን ክላስ ማርክ ማለት ደግሞ የሁለቱ የአፐር እና የሎወር ክላስ ሊሚቱ ወይም የሎወር እና የአፐር ክላስ ባውንደሪው አቨሬጅ ማለት ነው ለምሳሌ የመጀመሪያውን ብንሰራ 2 ሲደመር 4 ሲካፈል ለ2 2 ሲደመር 4 ሲካፈል የዚች ማለት ነው የነዚህ ስንት ይሆናል 6 ሲካፈል ለ2 3 ማለት ነው በተመሳሳይ 5 ሲደመር 7 ሲካፈል ለ2 5 እና 7 12 ሲደመር ማነው ሲካፈል ለ2 6 ማለት ነው በዚህ መልኩ መሄድ ይችላል ግን ደግሞ ቀደም እንደሰራ ነው ለሎወር ለክላስ ባውንደሪ ስንሰራ ክላስ ኢንተርቫሉ እንደደመረው ሁሉ
ለዚህ መደመር ይችላል ለምሳሌ የመጀመሪያው 3 ነው አይደል ክላስ ኢንተርቫል ስንት ነው 3 ሲደመር 3 6 ሲደመር 3 9 ሲደመር 3 12 ሲደመር 3 15 ሲደመር 3 18 so class I mean the midpoint of class mark is 18 ማለት okay ስለዚህ አሁን ሌላኛው class width is the difference between two consecutive class limits or two consecutive what the two consecutive class limits or lower class limit or what upper class limit or two consecutive class boundaries ማለት ይችላል class boundaries ማለት ነው ለምሳሌ two consecutive ማለት ተከታታይ የሆኑ ክላስ ሊሚቶች ዲፈረንስ ማለት ለምሳሌ 5 ሲቀነስ 2 3 ወይ ደግሞ 4 ሲቀነስ 7 ሲቀነስ 4 3 ከፈለጋችሁ ከዚህኛው ሄዱ 17 ሲቀነስ 4 ነው 17 ሲቀነስ 14 ሎወር 3 ከፈለጋችሁ በዚህኛው 19 ሲቀነስ 16 ስንት ነው 3 ሶ የሁለት ተከታታይ የሆኑ upper class ሊሚቶች ወይም lower class ሊሚቶች ዲፈረንስ ነው ማለት sometimes define ሲደረግ class width is class interval is the difference between upper and lower class limit of a class ይባላል ግን ይሄ ብዙ ጊዜ ትክክል አይደለም ምክንያቱም እኩል ላይሆኑ ይችላሉ so class width ብለን በኋላ እናየዋለን ኮንስትራክት አድርገን እንሰራው በዚህኛው መልኩ ስለሆነ class width የሚለው የሁለት ኮንሴኩቲቭ ክላሶች lower class limit or upper class limit ዲፈረንስ ነው የሚለውን በዋነኝነት መያዙ አሪፍ እና ተገቢ ነው ማለት so class width ማለት ይሄ ነው እሱን ደግሞ ሌላ አባባል በኋላ በፎርሙላ እናገኘዋለን እሱን እናያለን ሌላኛው ክላስ ማርክ አይተናል cumulative frequency ነው cumulative frequency ስንል cumulative frequency ስንል ምንድነው ስሙ እንደምታዩት cumulative ማለት ምንድነው ድምር ማለት ነው አይደል ድምር ይባላል therefore ወዲህ ሰዓት cumulative ስናይ ሁለት አይነት cumulative አለ result type cumulative frequency እና result type cumulative frequency የሚባሉ አሉ ማለት ነው ስለዚህ result type cumulative frequency ማለት ሁሉ ጊዜ ከአፐር ክላስ ሊሚቱ ወይም ከአፐር ክላስ ባውንደሪው እና በታች ማለት ነው ለምሳሌ የመጀመሪያውን ክላስ ይሄን ፕላትፎርምና ኦኬ ተውትና ሲቀመጥ የመጀመሪያውን ለምሳሌ እሺ ጥፋና ታያችሁ ኦኬ አሁን እኛው ሌዛን ታይፕ cumulative frequency ማለት ነው ይሄ ደግሞ ሌዛን ታይፕ cumulative frequency ማለት ነው እናጥፋውና እንየው ኦኬ አሁን ተመልከቱ አሁን የመጀመሪያው ክላስ ሌዛን ታይፕ cumulative frequency ማለት ከአራት በታች ማለት ነው አራት እና ከአራት በታች ወይ ደግሞ በክላስ ባውንደሪው ብትሰሩ 7.5 እና ከዛ በታች የሆኑ ስንት ናቸው ማን ሶሪ 4.5 እና ከዛ በታች የሆኑ ብትባሉ ስንት ነው ማለት ነው 5 ናቸው 4.5 እና ከዛ በታች የሆኑ ብትባሉ ስንት ነው 5 ቤስ የሚሆነው በማን ብትሰሩ ነው በመሰራት ያለበት በክላስ ባውንደሪ ነው ስለዚህ what are the number of frequencies or you can say the number of observation which are equal to 4.5 or below ብትባሉ 4.5 እና ከዛ በታች የሆኑ ስንት ናቸው ፍሪኩዌንሲ 5 ናቸው 5 ኦኬ አሁን ደግሞ 7.5 እና ከዛ በታች ሁሉ ጊዜ መያዝ ያለባችሁ ሌዛን ታይፕ cumulative frequency ስትጠየቁ ወይም ሲባል ከአፐር ክላስ ባውንደሪው ከሆነ ስፔሲፊክ አፐር ክላስ ባውንደሪ በታች እሱንና ወደታች ያሉትን የፍሪኩዌንሲ ብዛት ማለታችን ነው therefore 7.5 እና ከዛ በታች የሆኑ የኦብዘርቬሽን ብዛት ስንት ነው ስንባል በዛ ስሌት ያሉትን ፍሪኩዌንሲዎች ቆጥሮ ማስቀመጥ ነው ስለዚህ 5 + 2 7 ማለት ነው 7 ስለዚህ በኮንሰፕት እንደተረዱ በሚል ነው እንጂ ሲምፕሊ ሌዛን ታይፕ cumulative frequency ከተባላችሁ ዳውንዋርድ መደመር ነው ሌዛን ታይፕ cumulative frequency ደግሞ ስትባሉ አፕዋርድ
ማነው ያ አፕዋርድ መደመር ነው ኦር ከአፕ ወደ ዳውን መቀነስ ነው ማለት ነው። ስለዚህ ይሄኛውን እንጨርስ በመጀመሪያ። አሁን ደግሞ የሶስተኛው የዚህ ማለት ነው ከ8 እስከ 10 የሚለው ክላስ ሌስ ዛን ታይፕ ኪዩሙሌቲቭ ፍሪኩዌንሲ ማን ነው ተባለው 5 ሲደመር 2 ሲደመር 6 ማለት ነው። 6 ይሄ ድምር ማለት ሌስ ዛን ታይፕ ኪዩሙሌቲቭ ፍሪኩዌንሲ ስለሆነ 7 ሲደመር 6 13 ማለት ነው። አሁንም ከ11 እስከ 13 ያለው ሌስ ዛን ታይፕ ኪዩሙሌቲቭ ፍሪኩዌንሲ ስንት ነው ተባለው 13 ይሄ ደመራችሁት ሲደመር ይችላል ስንት ይሆናል 15። አሁንም ከ14 እስከ 16 ያለው ክላስ ሌስ ዛን ታይፕ ኪዩሙሌቲቭ ፍሪኩዌንሲው ስንት ነው ተባሉ ምንድን ነው የምታደርጉ ማለት ነው 3 ትደምሩና 18 ታደርጋላችሁ። ፋይናሊ የመጨረሻው ክላስ ሌስ ዛን ታይፕ ኪዩሙሌቲቭ ፍሪኩዌንሲ ስንት ነው ተባሉ ሲደመርበት 2 ከ18 20 ነው። This is what we call less than type cumulative frequency. Less than type cumulative frequency. On the other hand, what does we mean by greater than type cumulative frequency? ይህን ደግሞ ስንባል ቅድም less than type cumulative frequency ሲባል ምን ነበር ያየነው? less than type cumulative frequency of a specific class ከተባል የዛ specific class upper class boundaryውን ያን ቫልዩ ጨምሮ ከዛ በታች ያሉትን ብያለሁ። ያ ማለት ደግሞ ፍሪኩዌንሲዎችን ኮረስፖንዲንግሊ መደመር ነው ብያለሁ። አሁን ደግሞ ግሬተር ዛን ታይፕ ኪዩሙሌቲቭ ፍሪኩዌንሲ ስንባል ማየት ያለብን የዛን ስፔሲፊክ ሎወር ክላስ ባውንደሪ ነው የምናየው ከሱና ከዛ በላይ ያሉ ማለት ነው። therefore for example ለመጀመሪያው እንሂድ። what is the greater than type cumulative frequency for the first class ተባሉ ማየት ያለብን የትኛውን ነው? የሎወር ክላስ ባውንደሪው ነው። የመጀመሪያው ክላስ ለምሳሌ ጠይቀው የመጀመሪያው ክላስ ሎወር ክላስ ባውንደሪ ስንት ነው? 1.5። ስለዚህ 1.5 እና ከዛ በላይ የሆኑ ነምበሮች ስንት ናቸው ብትባሉ እንግዲህ አስቡ። ይሄን ለምሳሌ ያክል ያመጣሁት ነው። ሌላ ኦብዘርቬሽን ነበር ግሩፕ ፍሪኩዌንሲ ተሰርቶለት ነው። therefore ስንት ናቸው ብትባሉ ሙሉዎቹ ናቸው 20ዎቹ አይደል? 1.5 እና ከዛ በላይ ማለት ከሁለት በላይ ያሉ ማለት ነው አይደል? መነሻችን ሁለት ነው። ስለዚህ 1.5 እና ከዛ በላይ ከተባል ሙሉዎቹ ስንት ናቸው ማለት ነው? 20ዎቹ ማለት ነው። 20ዎቹ ኦኬ። አሁን ደግሞ what are the values which are greater than or equal to 4.5 4.5 እና ከዛ በላይ ደግሞ ስንባል ምን ማለት ነው? 5ን ጨምሮ ነው። ነገር ግን እነዚህን አያካትም። እነዚህኞቹን አያካትም። ከ2 እስከ 4 ያሉትን አያካትም። ምክንያቱም ከ4.5 እና ከዛ በላይ የተባለው therefore ማን ይቀነሳል? 5ን እንቀንስና ቀሪዎችን እናስቀምጣለን። 20 ሲቀነስ 5 16 ማለት ነው። 20 ሲቀነስ 5 15 ማለት ነው። ኦኬ። የሶስተኛው ክላስ ሌስ ዛን ታይፕ ኪዩሙሌቲቭ ፍሪኩዌንሲ ሲባል ምን ማለት ነው? ሶስተኛው ከ7.5 እና ከዛ በላይ ማለት ነው። 2 እና 5 ይቀነሳሉ ማለት ነው። 2 እና 5 ይቀነሳሉ። 20 ሲቀነስ 7 ስንት ነው? 20 ሲቀነስ 7 13 ነው ማለት አይደል? 13። ስለዚህ ምን ማለት ነው? ሌላ አባባል ከግሬተር ዛን ታይፕ ኪዩሙሌቲቭ ፍሪኩዌንሲ ላይ እየቀነሳችሁ ፍሪኩዌንሲ መልሳለች። ስለዚህ 15 ሲቀነስ 2 13 ያው 20 ነበር ሲቀነስበት 5 15 ነው። አሁን ሲቀነስበት 2 13 ነው። አሁን ሲቀነስበት ሁለት ሲቀነስበት 13 ነው። አሁን ደግሞ ከ11 ማን ነው ከዚህኛው እንሂድ። የዚህ ማለት ክላስ ባውንደሪ የገነባ ነው ከዚህ ጋር አይደለ? ይኸው እዚህ ጋር ሁለቴ እንዳለፈ ብዬ ነው ከዚህ ጋር ነው ያለው። ስለዚህ 10.5 እና ከዛ በላይ የሆኑ ቫልዩዎች ከተባላችሁ ይሄን እንዲያመቸኝ ብዬ ነው። እሺ እንደዚህ ማድረግ ይችል ነበር። ይሄው እንደዚህ ማድረግ ይችላል እኮ እንደዚህ መቅደም ይቻላል። እንድታያችሁ ብዬ ነው ይሄን እንደዛ አደረኩት። ይሄን ከፈለጋችሁ ብታጠፉት እናንተ ማስረዳት እንዲያመች ብዬ ነው። ይሄን ከፈለጋችሁ ይጥፋ በቃ። ይሄን ማጥፋት እንችላለን ለጊዜው።
በቃ ይሄ እንደሌለ አስቡት። እሺ ይሄኛው እንደሌለ አስቡት። ከለር ስለሆነ እንደሌለ አስቡት። ይሄን ነገር እንደሌለ ይታሰብና በቃ እንደሌለ ይታሰብ። ኦር ከፈለገ እንደዚህ ማድረግ ይችላል። ከዚህ በኋላ ከት ስለማደርገው ማለት ነው። በቃ እንደዚህ ማድረግ ይችላል። ስለዚህ ምንድነው ማለት ነው? አሁን የዚህ ሌዛን ታይፕ ኪዩሙሌቲቭ ፍሪኩዌንሲው የመጀመሪያው ክላስ ሌዛን ታይፕ ኪዩሙሌቲቭ ፍሪኩዌንሲ የሚባል 1.5 እና ከዛ በላይ ያሉ ማለት ነው 20 ነው። ዘን የሁለተኛው ብንባል 4.5 እና ከዛ በላይ ማለት ነው 5 ይቀራል። ማለት ከ2 እስከ 4 ያሉት ስለማያካት የዛ ፍሪኩዌንሲ ደግሞ 5 ነው። ብዛቱ 5 ሲቀንስበት 15 ይሆናል። ሁለተኛ የሶስተኛውን ከ5 እስከ 7 ያሉትን ክላስ ማለት ነው ከ4.5 እና ከዛ በላይ የሆነ ኦብዘርቬሽን ስንባል ምን እናደርጋለን ማለት ነው? ተዛባብኝ እንደ ነገር ስለዚህ ከ1.5 እና ከዛ በላይ ከተባልነ 20ዎቹ ናቸው ሙሉዎቹ። ዘን 4.5 እና ከዛ በታች ደግሞ ከተባላችሁ 5 ይቀንሳል 15 ይሆናል። ዘን ከ4 ነው Okay. And let first use list. And let first use list. Okay, ልክ ነው። ስለዚህ አሁን ደግሞ ከ7.5 እና ከዛ በላይ ስትባሉ 2 ይቀንሳል ማለት ነው 13 ይሆናል። አሁንም 10.5 እና ከዛ በላይ ስንባል ስንት ይቀንሳል ማለት ነው? 6 ይቀንሳል። 13 ሲቀነስ 6 7 ይሆናል ማለት ነው። አሁንም የዚህኛው ክላስ ብትባሉ ስንት ማለት ነው? 13.5 እና ከዛ በላይ ስንባል 2 ይቀንሳል ማለት ነው 5 ይሆናል ማለት ነው። አሁንም 16 እና ከዛ በላይ ስትባሉ 3 ቀንሳለች ማለት ነው። እቺ ይሄኛው ስንት ነው? 2 This is what you call crescent type cumulative frequency. Crescent type cumulative frequency. ይሄን እንደዚህ ባደረገው አታች ይቆርጣል እየተፈራ ነው። therefore ይሄን ይመስላል ማለት ነው። አሁን ይሄ በጣም ወሳኝ ነው። ይሄን ከሰራን በኋላ በዚህ መሰረት ምን ጠይቀው ጥያቄ ስላለ ይሄን በደንብ አድርጎ ኮንስትራክት ማድረጉ ላይ በቂ እውቅና መያዝ በጣም ወሳኝ ነው ብዬ ስለማስብ ነው ጥንቃቄ አድርጉ ያልኳችሁ። Okay. Well, now let's move to the other part. So, in በዚህ መልኩ ጨረስን። Now, let's see what does we mean by relative frequency. Simply, the relative frequency means dividing the corresponding frequencies to the total number of observations. For instance, the relative frequency for the first class is 5/20. Total number of the observation here is 20. So 5/20, 2/20, 6/20, 2/20, 3/20, and 2/20 is what? Relative frequency. What about የዚህኛው ምንድነው? የዚህ የፍሪኩዌንሲው ሪሌቲቭ ፍሪኩዌንሲ ነው። ሪሌቲቭ ፍሪኩዌንሲ ለምሳሌ ይሄ ከ20 ወይ ከ30 የተማሪ ውጤት ነው ብለን ብናስብ የሚድ ኤግዛም የሆነ ከ30 ተፈትነው ተማሪዎች 20 ተማሪዎች ያመጡት ውጤት ነው ብንባል ከ2 እስከ 4 የመጡ ተማሪዎች በአማካኝ ስንት ነው? ማን ነው በፐርሰንት ስንት ነው ተባሉ? 5 ሲካፈል ለ20 ሲባዛ በመቶ አድርገን እናገኛለን ማለት ነው። ሌላኛው
ደግሞ less than type cumulative frequency ምን ያለው relative frequency ያለው relative frequency of less than type cumulative frequency ማለት ነው frequency ጨመረበት so ማለት relative frequency for less than type cumulative frequency relative frequency for greater than type cumulative frequency ማለት ነው relative frequency for greater than cumulative frequency less than and greater than a less now a greater now if you are asked to find the relative frequencies then you have to also divide the corresponding the corresponding cumulative frequencies for total ማለት ለምሳሌ ወደ ላይ እንሄድና የዚህ አሁን less than type frequency ይሄ ነው ይሄ ደግሞ greater than type cumulative frequency ነው እዚህ ጋር ይሄን እንወስደውና ወደኛው ሽካረ አሁን የዚህ 5 ነው ይሄንን እዛ እንወስደው አሁን የዚህ ስንት ነበር አሁን relative frequency-ውን እናጥፋው ሰዓት እንትን ማለት ኦር እዚህ ጋር ያላ እንፍጠርሽ እንፍጠር ሌላ ቴብል እንፍጠር ሁለት ቴብል ያለው እንፍጠር ይሄን እንወስደው እዚህ ጋር አሁን ይሄን ክላስ የሚለውን እንወስድ አንድ ሁለት ሶስት አራት አምስት ስድስት አንድ ሁለት ሶስት አራት አምስት ስድስት ይሄኛው ክላስ ሊሚት ነው ሶሪ ክላስ ሊሚት ነው ይሄኛው ደግሞ ፍሪኩዌንሲ ነው ማለት ነው ኦኬ ተመልከቱ እዚህ ጋር እንደወለና now look now the less than type cumulative frequency ምንድነው እንደምናየው ኦኬ አሁን የዚህ ምን አለ less than type cumulative frequency አለ less than type cumulative frequency ስንት ነው የዚህ እንደምናየው ከላይ ይሄው ኤን ሲደመር 2 ሶሪ መሰረትና ኦኬ ወለት ጥሩሽ አሁን ኤን ጥሩሽ ሶሪ ኦኬ ይሄ ፍሪኩዌንሲ now less than type cumulative frequency ነው ማለት ነው let's add downward 5 7 13 17 5 2 5 7 13 15 18 21 አሁን ከዚህ ጋር less than type cumulative frequency ይሄ ነው ቅድም ተሰራ ነው ይሄ ነው አሁን ደግሞ ምን አለን greater than type cumulative frequency ይኖርናል greater than type cumulative frequency ይኖርናል ይሄ ደግሞ ስንት ነው ማለት ነው ወደ 20 ነው አጠቃላይ
5 ሲቀነስበት 15 ሲቀነስበት 2 13 20 ነበረው 15 ሲቀነስ 2 13 ሲቀነስ 6 ማነው ያ 7 ሲቀነስ 2 5 ሲቀነስ 3 2 ማለት ነው። Now let's construct other two columns. Insert column to the right. Okay. አሁን እዚህ ጋር ሁለት ኮለሞችን ፈጠርን። ምን ብለን relative frequency of what less than type cumulative frequency ማለት ነው። ከዚህም በተመሳሳይ Okay. ከዚህም ምን በል relative frequency for greater than type cumulative frequency አሁን የሌስ ዛን ታይፕ cumulative frequency relative frequency ማን ነው ብንባል ወይም ደግሞ የሌስ ዛን ታይፕ cumulative frequency relative frequency ማን ነው ብትባል ምን እንደምናደርገው 20 ሲካፈል ለማን ለ20 ማለት ነው። ኦኬ ይሄኛው ደግሞ 7 ማነው ሶሪ የሌስ ዛን ታይፑ ምን ይባላል 5 ሲካፈል ለ20 ማለት ነው። አሁንም 7 ሲካፈል ለ20 አሁንም 13 ሲካፈል ለ20 አሁንም 15 13 ሲካፈል ለ20 ማለት ነው። አሁንም 15 ሲካፈል ለ20 አሁን ይሄኛው 18 ሲካፈል ማለት ለ20 ማለት ነው። ይሄ ምን ማለት ነው? ባጭሩ relative frequency for less than type cumulative frequency ከተባል less than type cumulative frequencyዎችን በየክላሱ ያሉትን ለቶታሉ ማካፈል ማለት ነው። ስለዚህ በዚህ ሁለት ሲካፈል ለ20 ጨረስ። Now what are greater than type cumulative frequencies? The relative frequency for greater than type cumulative frequency ደግሞ ከተባል የgreater than type cumulative frequency relative frequency ማን ነው ከተባል ደግሞ የgreater than type cumulative frequencyዎችን cumulative frequencyዎችን ለጠቅላላው ማካፈል ነው። በዚህ መሰረት 20 ሲካፈል 20 ሲካፈል ለማን ለ20 ኦኬ 20 ሲካፈል ለ20 then 15 ሲካፈል ለ20 then 13 ሲካፈል ለ20 then 7 ሲካፈል ለ20 አሁንም 5 ሲካፈል ለ20 አሁንም ዋት 2 ሲካፈል ለ20 ጨረስ ማለት ነው። ይሄ ቁጥሩን ማስቀመጥ አለባችሁ። ለምሳሌ እንበልና ይሄን ሰፋ ያለ ቦታ እንደውም ስላለው ይሄን እያንዳንዱ ብናካፍለው ለምሳሌ ዝርና በኋላ በፐርሰንት ስንት ነው ተብላችሁ ብትጠየቁ መመለስ የምትችሉት ፐርሰንቴጁን በመቶ ማባዛት ነው። ሶ ይሄን ለማባዛት ከፈለጋችሁ ሲባዛ በመቶ ተውትና ይሄ 5 ሲካፈል ለ20 1/4 ነው። ይሄ ደግሞ ማለት ነው ይሄ ማለት ነው 5 ሲካፈል ለ20 ስንት ማለት ነው? እኩል ነው 0.25 ነው። 7 ሲካፈል 20 ስንት ማለት ነው? 0.35 ነው ማለት ነው። እኩል ነው 0.135 አሁንም 13 ሲካፈል ለ20 ብታደርጉት ስንት ማለት ነው? እኩል ነው 0.6 አሁንም እኩል ነው 15 ሲካፈል ለ20 ታደርጉት ስንት ወጣ ማለት ነው? 0.75 አሁንም ኢኳል ቱ
18 ሲካፈል ለ20 ስንት ነው ማለት ነው? 0.9 ኦህም። ፋይናሊ ሁለት ሲካፈል ለ20 ሁለት ማነው 20 ሲካፈል ይሄኛው ማነው ፕሬሲደንት ነው። ፕሬሲደንት ነው ይሄኛው። ስለዚህ 20 ሲካፈል 20 ነው። ይሄኛው ነው ሲሆን ይሄኛው ነው ሲሆን 20 ምክንያቱም ይሄኛው ነው ፕሬሲደንት ታይፕ የሚባለው ይሄ ስለሆነ ማለት ነው። let's color it please. let's change its color. ለምሳሌ ለምንል ለከለር እንለየው 5 ሲካፈል ለ20 7 ሲካፈል ለ20 12 ሲካፈል ለ20 15 ለ20 18 ለ20 20 ለ20 ማለት ስለዚህ 20 ለ20 ስንት ማለት ነው? 1 ነው ማለት ነው። ኦኬ አሁን ይሄ ምንድነው የሚጠቅመን? ይሄን ጥያቄ ልንጠይቅ እንችላለን። ምን የሚል ጥያቄ? ጥያቄውን ተውትና እናንተ አሁን በፐርሰንት የዚህን ዳታ የዚህን መረጃ በፐርሰንት መግለጽ ብትፈልጉ you can say that የሌዛን ታይፕ ኮሚኒቲ ፍሪኩዌንሲ ስታወሩ ምን ብያለሁ? ከአፐሩ ክላስ ባውንደሪው እርሱን ጨምሮና በታች ያሉትን ነው ብያለሁ። ሶ ለምሳሌ ይሄ ማለት ለምሳሌ የሁለተኛውን እናውራ ብንል የሁለተኛው ማለት ስንት ነው? የሶስተኛው ማለት ሶስተኛው ከ8 እስከ 10 ነው። ደግሞ በመንደረው እንትን የሚነገረው ያለው በክላስ ባውንደሪ ነው። ሶ የዚህ ክላስ ባውንደሪ ማን ነው? 10.5 እና 7.5 ነው። ስለዚህ ሌዛን ታይፕ ስናወራ ሌዛን ታይፕ ጋር ከማን ተነሱ ብያለሁ? ከአፐሩ። ስለዚህ የዚህ የ10ኛው ወይም ሶስተኛው ክላስ ከ8 እስከ 10 የሚለው ክላስ ባውንደሪ ማን ነው? 7.5 እና 10.5። ስለዚህ ሌዛን ታይፕ ስለሆነ እናወራው ሞር ዛን 65% የሚሆኑ ተማሪዎች 10.5 እና ከዛ በታች አመጣዋል ማለት ነው። ምክንያቱም በታች የምንልበት ምክንያት ሌዛን ታይፕ ኮሚኒቲ ፍሪኩዌንሲ ስለሆነ የዛ ሪሌቲቭ ፍሪኩዌንሲ ነው፣ የዛ ፐርሰንቴጅ ነው። ሲባዛ በመቶ ስታደርጉት ይሄን ፐርሰንት ታገኛላችሁ። ለምሳሌ 0.25 times 100 it will be 25 0.35 times 100 it will be what 35%. so እንዲህ ያለ ይሄ ማለት ነው። ሶ ምን ማለት ነው? ለምሳሌ what are the number of the percentage of students who scored less than or equal to 5.5 ብንል 5.5 እና ከዛ በታች ያመጡ ስንል ምንድነው የምናየው? የሌዛን ታይፕ ኮሚኒቲ ፍሪኩዌንሲ ኮረስፖንዲንግ ሪሌቲቭ ፍሪኩዌንሲ ነው የምናየው ማለት ነው። ስንት ማለት ነው? 25% የሚሆኑ ተማሪዎች 5.5 እና ከዛ በታች ያመጡዋል ማለት ነው። but if you are asked like this, what are the number of students who scored less than or equal to 5.5 ትባሉ ስንት ማለት ነው? 5 ማለት ነው። 5 እና ከዛ በታች ያመጡ ትባሉ ስንት ማለት ነው? 5 ማለት ነው። በተመሳሳይ ይሄንን ብትሰሩት equal to 1 ይመጣል። ከዚህም equal to 15 ሲካፈል 20 0.5 ይመጣል። አሁንም 13 ሲካፈል ለ20 ይሆናል 0.65 ይመጣል። አሁንም 7 ሲካፈል 20 ይሆናል ማለት ነው 0.35 ይሆናል። አሁንም 5 ሲካፈል ለ20 ማለት ነው 0.25 ይሆናል። then 2 ሲካፈል ለ20 2 ሲካፈል ለ20 ማለት 2 ሲካፈል ለ20 0.1 ማለት ነው። ስለዚህ 0.1 በዚህ መልኩ መስራት ይቻላል። አሁን ተመልከቱ ሁል ጊዜ ምን ብያለሁ? ሌዛን ታይፕ ኮሚኒቲ ፍሪኩዌንሲ ስትጠይቁ መታየት አፐር ክላስ ባውንደሪ። ለምሳሌ
what is the less than type geometry frequency for this specific class ተባሉ የዛን specific class upper class boundary እና ከዛ በታች ያሉትን observation ብዛት ማለት ነው greater than type ደግሞ ከጠየቃችሁ የሆነ specific class greater than type geometry frequency ከጠየቃችሁ የዛ specific class upper class boundary ማነው lower class boundary እና ከዛ በላይ ያሉ የobservation ብዛት ማለት ነው ስለዚህ በዚህ መልኩ less than type geometry frequency መስራት ይቻላል እርግጥ አሁን ምሳሌ አይደለም እየሰራላችሁ ያለ ዴፊኒሽን ነበር ያለው ግን የበለጠ ግልጽ እንዲሆንላችሁ በሚል ነው ወደ ምሳሌ ሲንገባ በዚህ መልኩ ከተረዳችሁ ግልጽ እንዲሆን በሚል ነው እዚህ እየሰራ ያለው ሶ ለምሳሌ እዚህ ጋር ከ14 እስከ 16 ያመጡ ተማሪዎችን ተመልከቱ የዚህ ክላስ ባውንደሪ ማን ነው 13.5 እና 16.5 ነው so what is the number of students who scored greater than or equal to 13.5 ብትባሉ greater than ስለሆነ ማን ነው የምታየው lower class boundary ነው ስለዚህ 13 እና ከዛ በታች 13.5 እና ከዛ በታች ያመጣ ነው ከዛ በላይ ያመጡ what is the number of students who scored greater than or equal to 13.5 ብትባሉ ነው 13.5 እና ከዛ በላይ ያመጡ ብትባሉ የላይኛውን አታዩ ይሄ ማለት ያው ማች አረጋለ ነው ይሄ ማለት ነው 13.5 እና ከዛ በላይ ያመጡ ስትባሉ ይሄኛውን አይታይም ይሄኛው ነው የሚታየው 13.5 እና ከዛ በላይ ማለት በማን የተሰራ ማለት ነው greater than type geometry frequency ነው ማለት ስለዚህ የዚህ ደግሞ ማን ነው ማለት ነው ይሄ ነው ማለት ነው ይሄ ማለት ነው ተማሪዎቹ 5 ናቸው ስንት ናቸው ተባሉ 5 አላችሁ ፐርሰንቴጁ ስንት ነው ከተባለ 25% ማለት ሶ በዚህ መልኩ ሌሎችን ፕራክቲስ አድርጉ ይሄን ለእንትን ያክል ነው ይሄው ገና ዴፊኒሽን ፓርት ነው ግን ጥሬ ዴፊኒሽኑ ግልጽ አይሆን ለማለት ግልጽ ስለማይሆንላችሁ ነው በቀጥታ ምሳሌ ይዤላችሁ የመጣሁት ሶ ራሱን የቻለ ምሳሌ ስላለ ስቴፖች አሉ እነሱን የበለጠ ስናይ ደግሞ ግልጽ ይሆንላችኋል ብዬ አስባለሁ Okay. The next one is our here እንግዲህ ምሳሌ ቅድም ተረዳችሁ ዴፊኒሽን ነው በነገረ መንገዴን ዴፊኒሽን ስናይ ምን ማለት እንደሆነ አየን አሁን ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ኮንስትራክት ለማድረግ ስቴፖች አሉ so እነዚህ ስቴፖች clearly እናያለን so the first step is find the largest and the smallest value largest and smaller value ከobservation እንለያለን second stage is determine the range just after you determine the largest and smallest value then you have to subtract the smallest from the largest so as to obtain what the range so range is calculated as maximum over what minimum as you can see here range is calculated as maximum over what minus minimum then decide the number of class or you can represent it with k this can be calculated using two methods actually but using the Lagrange using Stirler's formula so this number of class can be determined using the Stirler's formula which is given by what 1 plus 3.32 logarithm of n where n is the number of observation data ላይ የተቀመጠው የዳታ ብዛት ወይም የኦብዘርቬሽን ብዛት ምን ይባላል ማለት ነው n ተብሎ ይወከላል so n ማለት ነው then calculate the width ቅድም እንደምታስቡት width ያልኳችሁ ወይም ክላስ ኢንተርቫል ማለት ክላሱን ቢውልድ ስናደርግ አድ የመጀመሪያውን ክላስ ሊሚት ሎወር ክላስ ሊሚት ካገኘን በኋላ
ቀጣዩን ክላስ ሊሚት ለማግኘት እየደመርነው ምን ሄደው ማለት ነው። ስለዚህ width ማለት ነው width can be also estimated by dividing the range by k or number of class and you have to round up the number that you get to ensure coverage. So ለምሳሌ 3.5 ቢመጣ 4 ይሆናል ማለት ነው። 3.1 ቢመጣ 4 ወደሚቀጥለው ይጠጋጋል። Okay, the other one is determine the class limits of the first class. The class limit of the first class will be the observation, just any positive number or positive integer, or may not be integer, just any positive number less than or equal to the smallest observation in our data set. Right? ከኛ ዳታ ከስሞለስት ኦብዘርቬሽን ውጭ ጀምሮ ወደታች ያሉ ማንኛውም ቫልዩ ሊሆን ይችላል ማለት ነው። so ይሄን በመውሰድ the lower class limit of the first class በዚህ መልኩ ቢውልድ ማድረግ ይቻላል። then to obtain the upper class limit of the first class we have to subtract u from the lower class limit of what? Second class. I think we will see it just it will be clear when we see it in example. Then define class boundary. Class boundary indeed not define, determine or calculate. Calculate the class boundaries. Class boundary lower class boundaries can be constructed by subtracting u over 2 from the corresponding lower class limits, while the upper class boundary can be constructed by adding u over 2, or you can say 0.5 times u from the corresponding upper class limits. Then tally frequency tally actually tally ብዙ ጊዜ ፍሪኩዌንሲው ስንቆጥር እንዳንሰራ ፎር ቼክአፕ ሜካኒዝም ነው እንጂ ብዙም ማንዳቶሪ አይደለም። ስለዚህ then በታሪው መሰረት ፍሪኩዌንሲውን ቆጥረን በነምበር እናስቀምጣለን። then calculate cumulative frequency ምንድነው? ቅድም ያልኳችሁ ነው። ሌዛን እና ግሬዛን ታይፕ የተባለው cumulative frequency ማለት ነው። then እናደርጋለን ደግሞ relative frequency ደግሞ ሶስት አይነት አለው ብያለሁ። ምን የመጀመሪያ የራሱ ፍሪኩዌንሲው አለ፣ ሪሌቲቭ ፍሪኩዌንሲው የራሱ አለ። ሁለተኛ ደግሞ ሌስ ዛን ታይፕ cumulative ፍሪኩዌንሲዎች የነሱ ሪሌቲቭ ፍሪኩዌንሲ አለ እነሱ ማለት ነው። well now let's see one example here. So when we complete this example, I think you'll be clear about how you can construct the global frequency distribution if you are given any kind of data. So construct the global frequency distribution for marks of 20 students given below. የሀያ ተማሪዎች ውጤት እንደሚከተለው ቀርቧል። ስለዚህ ለነዚህ ተማሪዎች ውጤት ግሩፕ ፍሪኩዌንሲ ስሩ ነው የሚለው። so እናደርጋለን። የመጀመሪያው ስቴፕ determine the highest and the smallest value which are 39 and 6. look here እዚህ ማለት ትልቁ ማን ነው? እዚህ ውስጥ ትልቁ ማን ነው? 39 ነው ትልቁ። this one 39. what is the smallest? What's the smallest? Sorry, what's the smallest? 6. now we found this one 39 6. again let's find second step. Let's find what? the range which is 39 minus 6, which gives you what? 33. And then let's determine the number of class, which can be calculated by using Sturge's formula, which is 1 plus 3.32 times logarithm of n, which is in our case logarithm of 20, since our sample size or number of observation is 20. So it will be 5.52, which is 1 plus 3.32 times logarithm of 20. Logarithm of 20 የራሱ ቫልዩ አለው። then ሲባዛ 3.32 ይሄ ማለት ነው። first logarithm 20
እንፈልጋለን የሆነ ቫልዩ አለ then ሲባዛ በ3.32 እናደርጋለን ሲደመር 1 ስናደርግ 5.52 ይመጣል approximately is round up ማድረግ ስላለብን 6 ይሆናል ማለት ነው again let's determine the number of class widths the interval class width or class interval is calculated as range divided by what number of class which is k which gives you 36/6 again 5.5 which is also approximately 6 we have to round up both k and what w 6 ይሄ ሁሉ ጊዜ አይደለም በአጋጣሚ ነው እንጂ ክላስ ኢንተርቫሉና ክላስ ዊድዙ የተለያየ ሊሆን ይችላል now find the class limit አሁን ክላስ ሊሚቱን ለመስራት እንጀምራለን ማለት ነው ምን ይያለውኝ ክላስ ሊሚት የመጀመሪያው ክላስ ሊሚት የሚሆነው ከኦብዘርቬሽናችን ውስጥ የመጨረሻዋ ትንሿ ቁጥርና ከዛ በታች ያሉ ቁጥሮችን ከዚህ ውስጥ ባይኖሩ ከመጨረሻው ቁጥር እሱ ጨምሮ ከዛ በታች ያሉ ማንኛውም ቁጥር ላይ መጀመር ይቻላል ማለት ነው መጀመር ይቻላል ግን ለኛ ኬስ የራሳችን ቁጥር ላይ እንነሳ 6 እንነሳ ሶ 6 ላይ ተነሳ ማለት የመጀመሪያ ሎወር ክላስ ሊሚት 6 እንጽፋለን ግን 6 ካረግን በኋላ ለምሳሌ ወደዚህ ተመልከቱ ኦኬ ይሄው 6 ጻፍ ይሄን አሁን እርሱት እስኪ ይሄን እርሱት በቃሽ የመረጃ ነበር ነው እሺ እንዳለው ይቀመጥ በቃ 6 ነው 6 ጻፍን ዘን አፋሽ እንዳዲስ አላችሁ ኦኬ አሁን ይሄን 6 ነው 6 ምንሻችን ነው ቀጥለን ይሄን እንጨርሳለን ሎወሩ ፈርስ እንጨርስ ሎወሩን እንጨርስ 6 ካለ በኋላ what the width is x ነው range over area ያመጣው ስንት ነው 6 so 6 plus 6 12 again plus 6 18 again plus 6 24 again plus 6 30 again plus 6 36 አሁን let's construct the upper class limit also upper class limitun ቢውልናል አሁን how we can construct the upper class limit the upper class limit is found by subtracting u from the lower class limit of what the second class አሁን የመጀመሪያው ክላስ upper class limit እንዴት የሚገኘው ከሁለተኛው lower class limit ላይ ከሁለተኛው ክላስ lower class limit u በመቀነስ ነው የሚላችሁ ምንድነው የሚለው ይሄ u minus sorry 12 ሲቀነስ u ነው የሚለው u በእኛ ሰዓት ማን ነው በእኛ ምሳሌ here what's the data the data is simply countable number but it's arithmetic number አይደለም therefore u ስንት ማለት ነው 1 ነው ማለት ነው good so 1 ስለሆነ 12 minus 1 will be what 11 ማለት ነው so 11 then we have to add the class interval as we did for lower class boundary hence it will be 11 plus 6 it will be 17 plus 6 it will be 23 plus 6 it will be 29 plus 6 it will be 35 plus 6 yeah then it will be 41 then let's construct class boundary class boundary ለመገንባት ቅድም በደንብ አይተናል የኛ ይሄ ምንድነው ሆል ነበር ነው class boundary ስንሰራ ምንድነው የመጀመሪያውን class boundary ለማግኘት we have to subtract u over 2 from the corresponding lower class limit ከlower class ሊሚቱ ላይ 0.5 times u ወይ ደግሞ u over 2 ስንቀነስ የሎወር ክላስ ባውንደሪ እናገኛለን ይሄ ማለት ነው ይፋና አሁን u በእኛ ስንት ነው አንድ ነው ስለዚህ የዚህ ኮረስፖንዲንግ ክላሱ ሎወር ክላስ ማለት ነው 6 ነው ኦኬ 6 ሲቀነስ u over 2 u ስንት ነው 1 over 2 0.5 6 minus 0.5 5.5 ማለት 5.5
አሁን እንሰራለን ልክ ደግሞ ይሄኛውን ሎወር ክላስ ባውንደሪውን እንጨርስ የሁሉም ክላስ ሶ ይሄን ለማድረግ አሁንም ምን እናደርጋለን ማለት ነው 12 ሲቀነስ 0.5 ማድረግ እንችላለን ነገር ግን እንዲያረው ለማለት ምን ማድረግ እንችላለን ኢንተርቫሉ መጨመር እንችላለን ክላስ ነበር ሶ 5.5 plus 6 11.5 again plus 6 17.5 plus 6 23.5 plus 6 29.5 plus 6 34 yeah 11.5 plus 6 17.5 23 plus 0.5 29.5 yeah እዚህኛው ምንድነው 30 36 አሁንም እዚህኛው 11 17 23 29 29 plus 6 35 41 አለቀ then 29 plus 6 35 yeah 35.5 again let's construct the upper class limits so to build the upper class limits we have to also add u over 2 from the lower class the upper class boundary of what class limit ስለዚህ የመጀመሪያው ክላስ ባውንደሪ upper class boundary ቢውልድ ለማድረግ ወይ ለማግኘት ምን እናደርጋለን 11 ሲደመር u over 2 እናደርጋለን u over 2 but u over ስንት ነው u ስንት ነው 1 ነው 1 over 2 0.5 0.5 plus 11 11.5 11.5 then ይሄን ካደረግን በተመሳሳይ 6ን መደመር ሲደመርበት 6 17.5 ይሆናል ሲደመርበት 6 23.5 ይሆናል then አሁንም 29.5 ይሆናል then 35.5 ይሆናል ፋይናሊ ሲደመርበት 6 40.5 this is the class boundary again class mark እንሰራለን class mark ማለት ምንድነው ቅድም እንዳልኩት the average of what the class limits or what class boundaries ነው so የዚህኛው class mark ምንድነው ማለት ነው 6 ሲደመር 11 ሲካፈል ማለት ነው 6 ሲደመር 11 ሲዘጋና ሲካፈል ለ2 ማለት ነው ይሄን እናርገው እሺ ሶ ማለት ነው 6 ሲደመር 11 17 ሲካፈል ለ2 8.8 ማለት ነው 8.5 17 ሲካፈል ለ2 ስንት ነው 8.5 ስለዚህ የሁሉንም በዚህ መልኩ እየደመርን ሩት ማካፈል መሄድ እንችላለን ግን አሁን similarly ማድረግ ይችላል we can add the interval so 8.5 ሲደመር 6 14.5 እሺ ታሪሜው አልረን እንተው ኦኬ 14.5 አሁንም ሲደመር በ6 20.5 ሲደመር 6 26.5 ሲደመር 6 32.5 ሲደመር 6 38.5 what is this is what class mark or you can say midpoint ማለት ነው midpoint አሁን ፍሪኩዌንሲውን እንቆጥራለን ማለት ነው ቅድም እንዳልኳችሁ ለምሳሌ ከ5.5 እስከ 11.5 ያሉ ስንት ናቸው እኔ ሁለቱን ከዚህ ጋር እንሰራና ሌላውን ዝም ብለን እንሞላለን ሰዓት ለመቆጠብ ስለዚህ
ከ11 ኦር ሲምፕሊ ከ6 እስከ 11 ያሉ ስንት ናቸው? ኒድ ከ6 እስከ 11 ከዚህ ውስጥ ከ6 እስከ 11 6 አሉ 11 ራሱ ቢሉ ይላል የለም። ስለዚህ ሁለት ናቸው ማለት ነው። ሁለት ታሊ እንግዲህ ያው እንዲህ እናደርጋለን ማለት ነው። ታሊ ሁለት እንደዚህ ዘን በቁጥር ሁለት ማለት ነው። አገን ከ12 እስከ 17 ስንት አለ? ኒድ ከ12 እስከ 17 14 አንድ አለ 17 ራሱ ማለት ነው። አሁን በተመሳሳይ ሁለት ነው ያለን ይሄው በቁጥር ሁለት። አሁንም ከ18 እስከ 23 ስንት አለ? ከ18 እስከ 23 ከ18 እስከ 23 አንድ አለን 22 19 አለን 2 20 አለ 3 18 አለ 4 22 አለ 5 23 አለ 6 21 አለ 7 እንደሚለው ከ18 እስከ 23 ነው አይደል? ከ18 እስከ 23 ወር በላ አባባል ከ17.5 እስከ 23.5 ማለት ነው። ስለዚህ 7 ማለት ነው። 7 አለ ማለት ነው። ስለዚህ ይሄ የሚደረገው ምንድነው? እንዴት ለምሳሌ ይሄኛው 1 2 3 4 5 እንደዚህ አይደረግም። ኦኬ ምንድነው የሚደረገው? ለጊዜው ለፈና ላሳያችሁ ለጊዜው ማለት ነው። ይሄ የሚደረገው ወይ ደግሞ እዚህ ነገር እንሞክረውና 1 2 3 4 ተብሎ እንደሚደረገው አምስተኛው እንደዚህ መስመር ነው የሚበጅለት። ያው መስመር አምስተኛው እንደዚህ ነው የሚደረገው። አምስት እንደዚህ ነው የሚደረገው ታያችኋል። አምስት እንጂ እንደዚህ አይጻፍም። ቀሪው ደግሞ ቀሪው ምን ይደረጋል ማለት ነው? አድርገን ሁለት እናደርጋለን ማለት ነው። ሁለት እንጨምራለን 7 ማለት ነው። አሁን ይኸው 1 2 3 4 አምስተኛዋን ስላሽ እናደርጋለን። ዘን ቀሪዋን ሁለት ከአምስት እና ከዛ በላይ የሆነ ነገር ካለ በዚህ መልኩ እንደሚጻፍ እንወቅ። ከዚህ ተባባልከውና በቃ ስለዚህ በዚህ መልኩ 7 አደረግን ማለት ነው። 7 ይሆናል። ያው የዚህ የታሪ ጉዳይ እንዳይረሳ ነው እንዳርሳት ነው እንጂ ብዙ ማንዳቶሪ አይደለም። ዘን ከ23.5 እስከ 29.5 ኦር ከ24 እስከ 29 ያሉ ስንት ናቸው? ያላለ ሰዓት ለመቆጠብ በዚህ መልኩ እንደሚቆጠርበትና 4 3 2 ነው ማለት ነው። 4 ያለው እዚህ ጋር 2 አለ እዚህ ጋር 3 አለ ማለት ነው። ታሪው 1 2 3 4 2 3 ማለት ነው። Then frequency and now construct the Lezan type cumulative frequency ምን ማለት ነው? ይሄን አሁን ስናይ አሁን ምቹ ነው ያለን በአንድ ስለምንሰራ ሁሉን ምንድነው የሚለው አሁን construct the Lezan type cumulative frequency እሱ እንዴት ነው የምንሰራው? ከሌዛን ታይፕ ከተባለ ማየት ያለብን ምንድነው ያለው? ለምሳሌ what is the Lezan type cumulative frequency for the first class? የፈርስት ክላስ አፐር ክላስ ሊሚቱን እናያለን። ከ11.5 እና ከዛ በታች ያሉ የፍሪኩዌንሲ ብዛት ስንት ነው ማለት ነው? ስንት ናቸው? ሁለት ናቸው። ሁለት ይኸው ማለት ነው። ቀጥታ ሌዛን ታይፕ ከተባለ ቁልቁል መደመር ነው። ከዚህ ወደዚህ ዳውንዋርድ መደመር ነው። to save time it will be 2 4 11 15 17 and 1 ለምን ሁለት አለን። ይሄኛው ሁለት ሲደመር 4 ይሆናል። ይሄኛው ሁለት ሲደመርበት 4 ላይ 11 ይሄ ሲደመር 15 ይሄ ሲደመር 17 ይሄ ሲደመር 20 ማለት ነው። now what's Lezan type cumulative frequency? Lezan type cumulative frequency ደግሞ ስንል ማለት ነው ከስፔሲፊክ ሎወር ክላስ ባውንደሪ በላይ ያለው ማለት ነው። ለምሳሌ
ይሄ ማለት 5.5 እና ከዛ በላይ ለምሳሌ የተማሪዎች ምንድነው ውጤት ነው አይደል? ውጤት ነው። ስለዚህ 5.5 እና ከዛ በላይ ያመጡ ተማሪዎች ውጤታቸው ማለት ተማሪዎች ብዛት ስንት ነው ከተባላችሁ ሙሉዎቹ ናቸው 20ዎቹ ማለት ነው። ኦኬ አሁን ደግሞ 5 ወጣና 11.5 እና ከዛ በላይ ያመጡ ስንት ናቸው ስንባል እነዚህ ይቀነሳሉ ማለት 11.5 እና ከዛ በላይ ሳይሆን ከ11.5 በላይ ያመጡ ይሄን አካት 11.5 በላይ ያመጡ ነው የሚለው። ይሄኛው 5.5 በላይ ያመጡ ተማሪዎች ስንት ናቸው? እዚህኛው 20 ነበሩ። 11.5 እና ከዛ በላይ ሳይሆን ከ11.5 በላይ ያመጡ ተማሪዎች ስንት ናቸው ሲባል የላይኛው ይቀነሳል። 11.5ን ሳያካት ማለት ነው። የላይኛው እንቀራል 2 ይቀነስና ስንት ይሆናል? 18 ተማሪ ናቸው። ኦኬ 17.5 እና ከዛ በላይ ያመጡት ማለት 17.5 በላይ ያመጡ ተማሪዎች ስንት ናቸው ከተባለ የላይኛው ይቀነሳል ማለት ነው። የላይኛው ይቀነሳል ማለት ነው። ስለዚህ 18 ሲቀነስ 2 16 ይሆናል ማለት ነው። ተመሳሳይ እየቀነስን ስለምንሄድ 16 ሲቀነስ 7 9 ነው ማለት ነው። 9 ሲቀነስ 4 5 ይሆናል። በዛን ጊዜ በግሬዛን ታይፕ እየቀነስ ነው የሚሄደው። እሺ 5 ሲቀነስ 3 5 ሲቀነስ 2 3 አሁን ሌዛን ታይፕ ኪሙሌቲቭ ፍሪኩዌንሲን ግሬዛን ታይፕ ኪሙሌቲቭ ፍሪኩዌንሲን ሰራ። Now you are asked or we are asked to find the relative frequency. Simply relative frequency ከተባለ ዳይሬክት ፍሪኩዌንሲውን ለቶታል ነምበሩ እያካፈሉ መሄድ ነው። 2 ስለዚህ 2 over 2 over 20 ቦታ ይጠባል አክቹዋሊ ይሄ ማለት ነው 2 ሲካፈል ለ20 አሁን 4 ሲካፈል ለ20 አሁንም 11 ሲካፈል ለ20 ማለት ነው። አሁንም 15 ሲካፈል ለ20 2 ሲካፈል ለ20 3 ሲካፈል ለ20 ማለት ነው። እንግዲህ 2 ሲካፈል ለ20 የሚለውን አካፍሎ ማግኘቱ ቀላል ነው ማለት ነው። Okay, now what is the percentage? ፐርሰንቴጁ ስንት ነው? የማን የወረሙ ሪሌቲቭ ፍሪኩዌንሲ ኦፍ ሌዛን ታይፕ ኪሙሌቲቭ ፍሪኩዌንሲ ደግሞ ብትባሉ ምንድነው ማለት ነው? የሌዛን ታይፕ ኪሙሌቲቭ ፍሪኩዌንሲን ለጠቅላላው ማካፈል ነው። ይሄ ማለት ሌዛን ታይፕ ኪሙሌቲቭ ፍሪኩዌንሲው ስንት ነው? Okay, sorry, እዚህ ጋር I made some error. አሁን እየሰራ ያለን የሪሌቲቭ ፍሪኩዌንሲ ፎር ፍሪኩዌንሲ ስለሆነ ፍሪኩዌንሲውን ነው የምናካፍል። 2 ሲካፈል ኦኬ ይሄ ትክክል ነው። ይሄኛው ለማን ነው ማለት ነው? ይሄኛው ለማን ነው ማለት ነው? ለዚህኛው ነው ነው ለዚህኛው then 2 አሁን ተመልከቱ። ይሄኛው የሰራ ነው በዚህኛው ፍሪኩዌንሲ ይሰራል። ይሄኛው ፍሪኩዌንሲ የዚህኛው ስለሆነ ይሄ ደግሞ ምንድነው? ሌዛን ታይፕ ነው። ስለዚህ የዚህኛው የሆነው የሪሌቲቭ ፍሪኩዌንሲ የሆነው 2 over 20 again 2 over 20 again 7 over 20 again 4 over 20 again 2 over 20 again 3 over 20 ማለት 3 over 20 እዚህኛው ማታካይ ይሆናል።
እዚህኛው ደግሞ less than type cumulative frequency ማለት 2/20 ኦኬ 4/20 ኦኬ 11/20 ኦኬ 15/20 17/20 here is 17/20 finally 20/20 less than type cumulative frequency just relative frequency for less than type cumulative frequency ከተባል less than type cumulative frequency correspondingly ለጠቅላላው ያካፈሉ ማለት ነው። Similarly, if you are asked to find the relative frequency for greater than type cumulative frequency, this is greater than, not less than, greater than type cumulative frequency, በደንብ እዩ። ይሄኛው ምንድን ነው? greater than ነው። Let me make the read. Again, ይሄ ምንድን ነው? greater than. So እቺ ምንድን ነች? greater than ነች። greater than type ነች። እቺ ምንድን ነች? less than type ነች። less than type ዲፈረንሱን መለመድ አለባችሁ። ስለዚህ የዚህ የgreater than type cumulative frequency relative frequency ደግሞ ብንባል ይሄኛውን ነምበር ይሄን በሙሉ ለማን ማካፈል ማለት ነው? ለጠቅላላው ማካፈል። ሶ 20 ሲካፈል ለስንት? ለ20 ኦኬ ስለዚህ አሁን 18 20 ሲካፈል 20 18 ሲካፈል 20 16 ሲካፈል 20 9 ሲካፈል 20 5 ሲካፈል 20 3 ሲካፈል 20 ነው። ስለዚህ 18 ሲካፈል 20 አሁንም 16 ሲካፈል 20 ለምን የዚህ greater than type cumulative frequency 20 18 16 9 እያሉ ስለሚሄዱ 9 ሲካፈል 20 again እዚህ 5 ነው 5 ሲካፈል ዋት 20 again 3 ሲካፈል 20 ማለት ነው። 20 በዚህ መልኩ መስራት ይቻላል ማለት ነው።